አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ዛሬ ይዤላችሁ የመጣሁት የሂሳብ መስሪያ አፕሊኬሽን ነው ማለት ነው። አፕሊኬሽኑ እንደምታዩት እዚህ ጋር በጣም ቀላል እና ቀልጣፋ በጣም ምቹ የሆነ አስተማማኝ የሆነ አፕሊኬሽን ነው። ሁሉ ነገሩ የተሟላ ነው ማለት ነው። ይህን አፕሊኬሽን በተለይ ጅምላ አከፋፋይ ለሆናችሁ ሰዎች በጣም የሚመከር አፕሊኬሽን ነው ማለት ነው። አፕሊኬሽኑ መጀመሪያ አገባብ እንደዚህ ይመስላል። እዚህ ጋር እንደምታዩት ሀላል ሱቅ ይላል። ከላይ ከታች ከመስመር ውጪ ይላል። ከመስመር ውጪ ዳታቤዝ ላይ አይደለም ማለት ነው። በዳታቤዝ ሲጫን እቺ ነገር ከዳታቤዝ ተገናኝቷል ብሎ አሁን ኤክስ ነገሯ ዳታቤዝ እንዳልተገናኘ ነው የሚነግረኝ። ሌላው እዚህ ጋር ምርጫ ያስመርጠናል ባለቤት ምናምን ብሎ እዚህ ጋር ባለቤት ብሎ ዩዘር ክሬት ስናደርግ በዩዘር መግባት እንችላለን። ባለቤት የምትለውን ክሊክ ስናደርጋት ማለት ነው። አሁን ግን ምንም ዩዘር ክሬት ስላደረግን ባለቤት ብቻ ነው የሚያሳየን ማለት ነው። ከዛ ቀጣይ ፒን ይላል። ፒን ማለት ያው ራሳችን ፒን ነው የምናስገባው። አሁን ግን ለጊዜው ዝም ብሎ 00 ነው ያሰጠሁት። 00 እንሰጠዋለን። ከዛ ግባ እንለዋለን። ስንገባ ያሉ ነገሮች እዚህ ጋር አራት ቦክሶች አሉ። 00 ናቸው። ካሽ፣ ትርፍና እዳ፣ ዱቤ። ካሽ ማለት ከደንበኛው የተቀበልነው ብር ለምሳሌ ያን የነበረ ዱቤ ተቀበለን ከሆነ ሊሆን ይችላል። ወይንም ደግሞ የሸጥነው እቃ ካሽ ከሆነ ካሽ ብለን ኦሬዲ ኪሳችን ውስጥ ያለ ብር ማለት ነው። ካሽ ማለት። ትርፍ ማለት ደግሞ ካሽ ሲደመር ሰው ጋር ያለን ዱቤ ሲቀነስ እዳ ትርፍ ነው ማለት ነው። የተጣራ የራሳችን ብር ትርፍ ብሎ ያስቀምጥልናል ማለት ነው። ሌላው ወደታች ዱቤ ዝርዝር ይላል። እቺን አንዴ ስትነኳት ዱቤ ዝርዝር ያመጣላችኋል። አንዴ ስትነኳት ደግሞ ይዘጋል በራሱ። ሌላው ሁለተኛው ኢዳ ዝርዝር እንደዚህ ስትነኩት ኢዳ ዝርዝር ያመጣል። ቀጣይ ስቶር ይላል። ስቶር ስትነኩት እንደዚህ የምንሸጣቸው እቃዎችን እዚህ ጋር 00 ናቸው። ስንገዛ ያው እየጨመረ ይሄዳል፣ ስንቀንስ ደግሞ ስንሸጥ እየቀነሰ ይሄዳል ማለት ነው። ሌላው ታሪክ ነው። ታሪክ ማለት ያው እስከዛሬ ትራንዛክሽን ወይንም ልክ ስናከናውናቸው የነበሩ ነገሮችን ስንሸጣቸው የነበሩ ነገሮችን አንድ ባንድ እዚህ ጋር በቀን ለምሳሌ ቀን ሰጥተን እንደዚህ በፈለግነው ሰዓት የፈለግነው ሰው ስም እዚህ ጋር ሰርች ስናደርግ ያመጣልናል ማለት ነው። ሌላው ወደታች ስንወርድ ቴሌግራም ቻት አይዲ ይላል። እሱ ወደፊት የሚሰራ ነገር ነው፣ ለጊዜው አልጨረስኩትም። ሌላው ደንበኛ እዚህ ፈልግ ይላል። ለምሳሌ ደንበኛ ስንፈልግ ለምሳሌ ቶፊቅ ብዬ ሰርች ባረግ አያችሁ ከውስጥ የመዘገብኩት ደንበኛ እዚህ ጋር ያወጣልኛል። ኦኬ ብዬ ለደንበኛው መሸጥ እችላለሁ ማለት ነው። ሌላው ስልክ ቁጥር ነው። ስልክ ቁጥር ምንድነው? እዚህ ጋር ጥቅሙ ልክ ለደንበኛው እዛ ጋር እዳ ዝርዝር ላይ ገብቼ ለሰውየው ስልክ ላይ ለመላክ ስፈልግ ወይንም ቀጥታ እዛው መዝግቦ እንዲያስቀምጥልኝ ስልኩን ሳልመዘግብ እዛ ጋር ሴንድ ስለው ሰውየው ጋር ሜሴጅ እንዲልክ ወይንም ምሳሌ ያለበትን እዳ ለማሳወቂያ እዚህ ጋር ስልኩን አጀስት ምናደርገው የተሻለ ነው ማለት ነው። ሌላው እዚህ ጋር ወተት የምትለዋ የምንሸጣቸው እቃዎች ለምሳሌ ነገር ስንሸጥ ወተት የምለውን ነክተን የፈለግነውን እዚህ ጋር መርጠን ሆላንድ ዱጎ ሆላንድ ዱጎ ብለን ለመሸጥ እንዲመቸን ነው። ሌላው ብዛት ይላል። የምንሸጠው እቃ ብዛት ለምሳሌ አሁን ወተት ሽጠን እንሞክር ማለት ነው። ብዛት ለምሳሌ 100 ፍሬ አልኩት። እዚህ ጋር ዋጋውን ለምሳሌ 60 ብር አልኩት። እቃ ጨምር የምትለውን በተን እነካለው። ከዛ እዚህ ጋር አሁን በካሽ ግዥ በእዳ የምለውን እነካዋለሁ ማለት ነው። ልገዛ ስለሆነ ግዥ በእዳ እለዋለሁ። ከዛ መዝግብ እለዋለሁ ማለት ነው። መዝግብ ስለው እዚህ ጋር መጨረሻ ላይ ከስር ምን ይላል? ቶፊቅ ሁኔታ ፐርቼስ ክሬዲት ግዥ ነው፣ በእዳ የተገዛ ነው። ሁኔታ የግዥ ሁኔታ ምንድነው? ክፍያ ከሆነ ክፍያ ይላል እዚህ ጋር። ግዢ ከሆነ ግዢ ደግሞ ሽያጭ ከሆነ ሽያጭ እንዲል ነው የተደረገው። ከስር ደግሞ የአሁኑ ይላል 6000 ብር ጠቅላላ እዳ 6000 ብር። ይሄን ፎቶ ደግሞ አውርዶ ለምሳሌ ለደንበኛው ለመላክ ከተፈለገ ፎቶን ማውረድ ይችላል። አውርደን ዳውንሎድ አድርገን ፎቶዋን ብቻ ደረሰኛውን ብቻ አውርደን ለደንበኛው መላክ እንችላለን። ዝጋ ብዬ እወጣለሁ። አሁን ወደ ላይ ስወጣ ምንድነው እዚህ ጋር ትርፍ 6000 ብር ይላል። ያኒ ኔጌቲቭ 6000 ብር ነው። ይሄ አለብን እዳ አለብን ነው እንጂ ምንም ነገር የለም እጃችን ላይ የለም ማለት ነው። አፕሊኬሽኑ የሚያውቀው ነገር የለም። እሱ ሲኖረን ነው አሁን እሱ እዛ ጋር ትርፍ ብሎ የሚያስቀምጥለው ግን ኔጌቲቭ ነው እንጂ ምንም ብር የራሳችን ብር የለም። ካሽ ዜሮ ነው። ዱብም የለም ሰው ጋር የለንም ብር። እዳ ደግሞ ግን 6000 ብር ይላል። ስለዚህ አሁን አሁንም ሽያጭ ወደ ሽያጭ እንገባለን። ግጥም ገዝተን ነበረ። ሌላው ለማን ነው የምንሸጠው የሚለው ነገር ዝም ብለን ነው እዚህ ጋር መደበኛ ደንበኛ ይላል። ማንኛውም ሰው ለምሳሌ ወይንም ደግሞ የሆነ ሰው እዚህ ጋር
ለምሳሌ ሳንሱሲ ሱቅ ይላል። ለሳንሱሲ ሱቅ ለምሳሌ ወተት 100 ፍሬ ሸጥኩት ወይንም 50 ፍሬ ልሽጠው 100 ፍሬ ሸጥኩት። በስንት ሸጥኩት? ቅድም በ60 ብር ነበር ገዛሁት፣ በ65 ሸጥኩት። እቃ ጨምራልኩት። እዚህ ጋር ግዥ የምትለውን ቦታ ላይ ቀይረዋለሁ። ሽያጭ በዱቤ እለዋለሁ። መዝግብ አልኩት። አያችሁ አሁን እዚህ ጋር ካሽ አሁንም ዜሮ ነው በዱቤ ስለሆነ ሸጥኩት። ዱቤ ግን ስንት ይላል? 6500 ይላል። እዳ ግን 6000። ትርፍ እዛ ጋር ስንት ሆነ? 500 አትርፈን ነበር። ስንት ትርፉን ስታለው 500 ብር አስቀምጠልን። እዚህ ጋር አሁንም ዱቤ ዝርዝር እነካለን። ለሳንሱሲ ሱቅ 6500 ብር አለበት ይላል። ኤስኤምኤስ መላክ ይቻላል። ያው 6000 ብሩ 6500 ቀጥታ ኤስኤምኤስ ስንለው ይልከዋል ማለት ነው። ሌላው እዳ ዝርዝር ደግሞ የቶፊቅ ደግሞ ስንት ብር አለብን? ቅድም ስንገዛ 6000 ብር ነበረብን። እሱን 6000 ብር አስቀምጠናል። ሌላው ስቶር ያው ምንም ነገር የሸጥናትን የገዛነው ብሩ ስለሸጥነው ስቶር ምንም ነገር አያሳየንም። ታሪክ ደግሞ እዚህ ጋር ያሳያል ማለት ነው። ሌላው ታሪክ አሁን ለምሳሌ ታሪክ ውስጥ ስንገባ ኤክስ ምልክት ትታያቸዋለች። ኤክስ ምልክቱ አድሚን ፔጅ ላይ የሚመጣ ነው። ዩዘር ፔጅ ላይ ግን አይመጣም። ዩዘር ማለት ሰራተኛ ቢኖረን አሁን ይሄን የጻፈውን ነገር ወይንም ደግሞ ይሄ እዚህ ጋር የመዘገበውን ነገር ድጋሚ ማጥፋት ስለሌለበት ማን ማጥፋት አለበት? ባለቤት ማጥፋት አለበት። ባለቤት ፔጅ ላይ ግን ይሄ ነገር ይመጣል። ዩዘር ፔጅ ላይ ግን ይሄ ማጥፋት የሚለው ነገር አይመጣም ማለት ነው። ሌላው ትራንዛክሽን ላይ የምታዩት ነገር 13 ቀን 3ኛ ወር 2016 ከነ ሰዓቷ ይናገራል ማለት ነው። ሌላው ትራንዛክሽን ላይ ልክ ትራንዛክሽኑን ክሊክ ስናደርገው ምን ያመጣል? ደርሰኛ ያሳያል። ምክንያቱም ዲፕሊ ገብቶ ምንድን ነበር ይሄ ትራንዛክሽን ብለን ማወቅ ከፈለግን ውስጥ ገብቶ ያሳይናል ማለት ነው። ስለዚህ ይሄም አንድ በጣም ትልቅ ነገር ነው ማለት ነው። ከዚህ ከትራንዛክሽን ሳንወጣ እዚህ ጋር መፈለጊያው ቅድም እንዳሳያችሁ ለምሳሌ የቶፊቅን ለብቻ ለምሳሌ ብዙ ትራንዛክሽን ቢኖረን ይሄን ትራንዛክሽን ብቻ ላይተን ለማወቅ የምንፈልግ እንደዚህ ሰርች ማድረግ እንችላለን ማለት ነው። ለምን አሁን ሽያጫችን በጣም በበዛ ቁጥር ይሄንን ይደብቀዋል። ወደ ዳታቤዝ ውስጥ ስለሚደብቀው ይሄንን ለማግኘት ምንድነው የምናደርገው? ስም በስም ጽፈን ሰርች ማድረግ ይጠበቅብናል ማለት ነው። ቀጣይ ምንድነው የምናደርገው? እዚህ ጋር ተጠቃሚ ስም ለምሳሌ ተጠቃሚ ማለት ዩዘር ማለት ነው። ዩዘር ክሬት ማድረግ አለብን። ዩዘር ማለት ለምሳሌ ሰራተኛ ላይ ሊሆን ይችላል፣ እኛ ላይ መቼ ይችላል። ስለዚህ ሰራተኛ በእኛ ቦታ ተክተን የሚሰራ ሰው ይኖራል። የሱን ክሬት እናደርጋለን። ለምሳሌ እኔ ራሴን ስም ቶፊቅ ብዬ ክሬት ላድርግ። ለምሳሌ ፒን 134 ልበል። ከዛ ተጠቃሚ መዝግብ አልኩት። ተመዝግቧል። አሁን ወጥተን እንደ አዲስ ስንገባ ምን ያደርግልናል? ዩዘር አስመርጠናል ማለት ነው። አሁን እዚህ ጋር ባለቤት የምለው ላይ ስልካ ቶፊቅ ብል ዩዘር መጣለን። እሱን ስነካው ፓስወርድ 134 ብለን ስንገባ ምንድነው ቅድም የምናያቸው ነገሮች ሙሉ አያሳየንም። ለምሳሌ እዚህ ጋር ሙሉ አጥፋ የሚል ነገር ቀይ በተን ነበረች፣ እሱ የለችም። ምክንያቱም ዩዘር ማጥፋት የለም ብያቸው ነበር። አሁን ግን የለም። ስለዚህ ትራንዛክሽን ላይ ብትገቡ አጥፋ የሚል ነገር ለምሳሌ ቀይ ኤክስ ምልክቷ ነገር የለም። ስለዚህ ይሄ የዩዘር ፔጅ ነው ማለት ነው። ዩዘር ፔጅ ይሄን እነዚህ ነገሮችን ያካትታል። ዩዘር መመዝገብ ብቻ ነው የሚችለው፣ ምን ማድረግ አይችልም፣ መደለት አይችልም ማለት ነው። እና በጣም አስተማማኝ የሆነ አፕሊኬሽን ነው። አፕሊኬሽኑ በጣም ተወዱታላችሁ ያስባለሁ። እና ይሄን አፕሊኬሽን ለማዘዝ ከፈለጋችሁ ባዮ ላይ ቴሌግራም ቻናል ሊንክ አስቀምጥላችኋለሁ፣ እዛ አናግሩኝ። ቀጣይ ቪዲዮ እስከምንገናኝ ሰላም።